በቅርቡ ፈተና የምትወስዱ ከሆነ በተለይ ደግሞ ከ70% በላይ ስኮር አምጥታችሁ ማለፍ ካለባችሁ ለሰርቲፊኬሽን ሊሆን ይችላል፣ ለላይሰንሲንግ ሊሆን ይችላል። ዛሬ ላይ የምሰጣችሁ አንዳንድ ነገሮች ሊረዷችሁ ይችላሉ። ብዙ ኤግዛሞች ወስጃለሁ። እኔ ኤግዛም ስል እነኚህ ፓስ ኦር ፌል አይነት ኤግዛሞች ሳይሆን ማወራው እነኚህ 70% ከ70% በላይ ስኮር ማድረግ ያለባቸው ኤግዛሞችን ነው። ለምሳሌ ለመጥቀስ ያህል A++ ሰርቲፊኬሽን ወስጃለሁ፣ ፕሮጀክት ማኔጅመንት ፕሮፌሽናል፣ 4 ስቴቶች ውስጥ ደግሞ የኮመርሻል ሪል ስቴት ላይሰንስ ኤግዛሞች ወስጃለሁ። ሴኩሪቲስ ደግሞ ኤሪያ ላይ SIE የሚባል ሴኩሪቲስ ኢንዱስትሪ ኢሴንሻልስ የሚባል እንደዚሁም ደግሞ በቅርቡ ሲሪየስ 65 የሚል ኤግዛሞች ወስጃለሁ። በእነኚህ ኤግዛሞች ውስጥ የተማርኳቸውን ትምህርቶችና ለእናንተ ይጠቅማል ያልኩትን ነገር ነው ሼር ማድረገው። ነገር ግን እናንተ እና እኔ የተለያየ ልንሆን ስለሚችል የእኔ የጠቀሙኝ ነገር ሁሉም ላይ ጠቅሟችሁ ስለሚችሉ እናንተ ናችሁ ውሳኔ መወሰን ያለባችሁ። የትኞቹን ነው መጠቀም የምትፈልጉት፣ የትኞቹን ነው ደግሞ መጠቀም ማትፈልጉ የሚሉትን እናንተ ተወስናላችሁ። በእኔ በኩል ግን የጠቀሙኝ ነገር ሼር አደርጋለሁ። ብዙ ጊዜ ኤግዛም ለወስድ ስል ፌዙ ወደ 3 ከፍለዋል። የመጀመሪያው ፌዝ ፕሪፓሬሽን ፌዝ ብለው ነው። በዚህን ጊዜ ምንድነው ማረጋው ማኑዋል የሚኖራቸው ኦንላይን ኮርስ የሚኖር አንዴ ቶሎ አነበዋለሁ። ምክንያቱም ቢግ ፒክቸሩ እንዲኖረኝ ይሄ ኤግዛም ምንድነው ኮንቴን የሚያደርገው የሚለውን ነገር ቶሎ ቢግ ፒክቸሩን ለመያዝ እንዲያስችለኝ ቶሎ አነበዋለሁ። በዚህ ሰዓት ላይ ሃይላይት ላደርግ እችላለሁ ሃርድ ኮፒ ካለኝ። ብዙ ጊዜ ግን ዝም ብዬ ነው የማነበው ቶሎ ብዬ ማለት ነው። ሁለተኛው ፌዝ ወይም ደግሞ ኮንሶሊዴሽን ፌዝ ብለው ሶሊዲፊኬሽን ፌዝ ብለው ምንድነው ያወቅኩትን የመጀመሪያ ጊዜ ሳነብ ያገባኝን ነገር ሶሊዲፋይ ማድረግበት። ይሄን ደግሞ ማደርግበት መንገድ ምንድነው ብዙ ኤግዛሞች እወስዳለሁ፣ እከፍላለሁ ሁሉ ለኤግዛም ሲሙሌሽን ፕሮግራም ካለው ለዛ ኤግዛም ከፍዬ ልክ ኤግዛሙ ራሱን የሚመስል አይነት ጥያቄዎችን ብዙ ፕራክቲስ አደርጋለሁ። በዚህን ጊዜ ግን ምንድነው ኖት ወስዳለሁ። ኖት ስል እነኚህ አክሮኒምስ እንደዚሁም ደግሞ ነምበርስ ወይም ደግሞ ፎርሙላስ ማት ካለው ፎርሙላ ይኖራል። እነኛን ነገሮች ኖት ወስዳለሁ። ምክንያቱም ፈተናው ሲቃረብ ጊዜ የለኝም እንዳለ መጻፉ ማንበብ አልችልም። ስለዚህ I make sure that I take notes። የመጨረሻው ፌዝ ግን በቃ ኤክስኪዩሽን ነው። በጣም ማይንድፉል ሆኜ በዛን ሰዓት ላይ ንባብ ላይ አላተኮረም። ያሉኝን ኖቶች ቶሎ ሪቪው ላደርግ ይችላል። 3-5 ፔጅ የሚሆን ነገር ቶሎ ሪቪው አደርጋለሁ። ግን ፎከስ የሚሆነው ብዙ ኤግዛም መውሰድ ነው። as many exams as possible። ያ ለፈተናው ያዘጋጀኛል። ብዙዎቹ ፈተናዎች 90 ደቂቃ 2 ሰዓት 3 ሰዓት ናቸው። ስለዚህ ራሴን እዛ ፈተና ውስጥ ከማግኘቴ በፊት ልክ ከፈተናው ጋር የሚቀራረቡ ሲሙሌሽኖች ወስድና ራሴን ለዛ ነገር አዘጋጃለሁ ማለት ነው። ሌላው ማደርገው ምንድነው ልክ ነገ ልሄድ ልፈተን ስል አንድ ቀን ሲቀረው ብዙ ሪላክስ አደርጋለሁ። ተወሰኑ ኤግዛሞች ልወስድ እችላለሁ፣ ግን ብዙ ጊዜ ፎከስ የሚሆነው ሪላክስ የማድረግ ነው። ቀድሜ እተኛለሁ፣ ጠዋት በደንብ እንቅልፍ ጠግቤ እንድነሳ። ምክንያቱም እንቅልፍ ጠግቤ ካልተነሳው ፈተናው ላይ በጣም ፎከስ ሆኜ ሰክሰስፉል መሆን ስለማልችል ቀድሜ እተኛለሁ። ጠዋት ስነሳ ደግሞ ምንድነው ማረጋው አንድ ሰዓት ድራይቭ ከአንድ ሰዓት በፊት ወይም 30 ደቂቃ ሲቀረው በፊት ነው ምደርሰው ኤግዛም ቦታው ላይ። ከዛ እነኛ የጻፍኳቸው ኖቶች አወጣና ቶሎ ሪቪው አደርጋለሁ፣ ሳይን አፕ አደርጋለሁ። ውስጥ ስገባ ደግሞ ልክ እንደደረስኩኝ ውስጥ እንደገባው ተፈትሼ ከገባው በኋላ ግን የመጀመሪያው ነገር ማረጋው ምንድነው ፔንሲልም ሰጡኝ ፔንም ሰጡኝ። ቶሎ ብዬ እነኛ የሜሞራይዝ ያደረኳቸውን ፎርሙላዎች ወይም ደግሞ አክሮኒምስ ወይም ደግሞ ነምበርስ ቶሎ ብዬ ጽፋለሁ። ማይክ ታይሰን ይመስለኛል እንደዚህ ያለው everybody has a plan until they are punched in the face። አንደኛው ጥያቄ ወስጄ በጥፊ ሲክስ ብሎኝ ያስታወስኩን በሙሉ ከመርሳቴ በፊት ቶሎ ብዬ ጽፍና አስቀምጠዋለሁ። እዛ ኤግዛም ውስጥ ስደርስ ድንገት ብረሳው እንኳን ስለጻፍኩት ቶሎ መጥቼ እዛ ላይ ሪቪው አደርጋለሁ። ኤግዛም 3 አንዱ መከተለው ፕሪንሲፕል ምንድነው ብዙ ኦቨርስቴይ አላረገም። አንድ ኳሽን ላይ ለምሳሌ ጥያቄውን አይሆንና ማሰብ የሚፈልግ ከሆነ መልሱ ወዲያው ከሌለኝ ወዲያው እመልስና whatever መልስ የመሰለኝን እመልስና ማርክ አረጋውና ጊዜ ካለኝ ተመልሼ እሰራዋለሁ። ግን ቢያንስ ማርክ አረጋዋለሁ። ማርክ ማረጋው ለምንድነው መመለስ ባልችል እንኳን 1/4 ወይም 25% ትክክል የመሆን ቻንስ አለኝ። why should I just leave it just mark because ጊዜ ከሌለኝ ያ መመለስ ስለማልችል
ፎርሙላ የሚፈልግ ካልኩሌሽን የሚፈልግ ከሆነ በተለይ ቶሎ ማልመልሰው ከመሰለኝ ማርክ አደረገውና አንዱን አንሰር መልሼ ሙቭ ኦን አደርጋለሁ ቢካዝ ኢነርጂው እያለኝ ምክንያቱም ምን መሰላችሁ አንድ ሁለት እነኛ አስቸጋሪ የሆኑ ጥያቄዎች ላይ ብዙ ሰዓት ስገሉ አንደኛ ጊዜ እየገደላችሁ ነው ላታገኟቸው ሁሉ ትችላላችሁ በሌላ አንፃር ደግሞ እነኛ በቀላሉ የምትመልሷቸው ቀላል የሆኑት ነገሮች መጨረሻ ላይ ሰዓት ሳይኖራችሁ ላትመልሷቸው ትችላላችሁ ወይም ደግሞ ኦሬዲ ሙዳችሁ ተበላሽቷል ስለዚህ ቤስት የሚሆነው ለኔ ምንድነው whatever ማቆም ቶሎ መልስና አልፏለሁ ትንሽ ያዝ ሲያረጋኝ ብዙ ጊዜ አልወስድም ማርክ አረጋለሁ እመልስና አልፍ ሄዳለሁ ሌላው ማረጋው ነገር ምንድነው ጥያቄው በጣም ረጅም ከሆነብኝ ቶሎ ሄጄ መልሶቹን አነባለሁ ምክንያቱም በኋላ ጥያቄው ረጅም ስለሆነ ሳነበው የቱ ጋር ፎከስ ማድረግ እንዳለብኝ ይረዳኛል ማለት ነው ሌላ አንድ የምጠቀመው ነገር ደግሞ ምንድነው በተለይ ላስት ሚኒት ላይ ስደርስ ጊዜ ከሌለኝ ታይም ከሌለኝ እየሮኩ ማየው መመልሰው ነገር ካለ ቶሎ ወደፊት አክሰለሬት አደርግና ማቃቸው መልስና ተመልሼ ቀስ ብዬ የቀሩትን ለመመለስ ሞክራለሁ የኔ አይዲያ ምንድነው አንዳንዴ አንድ ወይ ሁለት ጥያቄ የሚሳርጋችሁ ነው ፌል ልታረጉት የምትችሉት እነኚህ ደግሞ ዋን ኦር ቱ ጥያቄዎች ደግሞ በጣም መታቋቸው የተዘጋጃችሁባቸው ሊሆኑ ስለሚችሉ በምንም ታምር እኔ እነኛን ጥያቄዎች እንዳያመልጡኝ ስለምፈልግ I make sure that እነሱ ሪስፖንድ ማድረጌን በጣም ሲሪየስሊ ስለምወስደው ቶሎ እየሮጥኩ ሄጄ እነኛን ጥያቄዎች እመልሳለሁ I hope እስካሁን የሰጠኋችሁ ተወሰኑት ነገሮች ይጠቅሟችኋል ብዬ ገምታለሁ ኤግዛም ተወስዱ ከሆነ በቅርቡ እንግዲህ ጉድ ላክ እላችኋለሁ መልካም ጊዜ